ጦረኛው ድምፀ ጎርናናው ሞገደኛው የቀድሞው የኮማንዶዎቹ መሪ የአሁኑ ጠቅላይ ሚኒስትርና የጦር አዛዡ ፊት አውራሪ የሀገሪቱ የበላይ ጠባቂ የዶናልድ ትራምፕ አድናቂ በጉቦ ቅሌትና በሙስና በብዙ የሚታሙ በቀረበባቸው ክስ ፍርድ ቤት የቆሙ ወዳጆቻቸው የበላይ ጠባቂያችን ብለው የሚያሞግሷቸው ነቃፊዎቻቸው ደግሞ የጦር ወንጀል ፈጽመዋል በማለት የሚወነጅሏቸው ዓለም አቀፉ የወንጀለኞች ፍርድ ቤት የእስር ትዕዛዝ አውጥቶ የሚያሳድዳቸው በአገራቸው ታሪክ በእድሜ ትንሹ ጠቅላይ ሚኒስትር የሆኑ በፖለቲካ ስብዕናቸው ምክንያት ሚስተር ሴኩሪቲ እየተባሉ የሚጠሩ የእስራኤሉ ጠቅላይ ሚኒስትር ቢቢ ኔታንያሁ የተባበሩት መንግስታት ድርጅት ስብሰባ ላይ አስደንጋጭ ነገር ገጥሟቸዋል። ቢቢ ግን በሚያስደነግጠው ነገር እየደነገጡም አይመስሉም። የእስራኤሉ ጠቅላይ ሚኒስትር ሰብአዊነት ላይ በተፈጸመ ወንጀል ተከሰው የዓለም አቀፉ የወንጀለኞች ፍርድ ቤት የእስር ትዕዛዝ አውጥቶ የሚያሳድዳቸው አራተኛው የዓለማችን መሪ ናቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የሱዳኑ ኦማር አልበሺር እና የሊቢያው ሙአመር ጋዳፊ ከዚህ ቀደም በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የእስር ትዕዛዝ ወጥቶባቸዋል። ይሁንና ጠቅላይ ሚኒስትሩ በተያዘው ሳምንት እንደ ሌሎቹ የዓለም ሀገራት መሪዎች ወግ ይድረሰኝ ብለው ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ አቀንተዋል። በዚያ በመድረኩ የንግግር ሰገነት ላይ ቆመው የገጠማቸው ነገር ግን የተለየ ነው። ቢቢ በሚል መጠሪያ ቅጽላቸው የሚታወቁት ኔታንያሁ የቀድሞው የኮማንዶዎች መሪ ወትሮውንም ውጥረት በማያጣው የመካከለኛው ምስራቅ ውስጥ በጋዛ እያካሄዱት ባሉት ወታደራዊ ዘመቻ ጦር ወንጀሎችን ፈጽመዋል ተብለው ይጠለጠላሉ፣ ይተቻሉ። የሀገሬው ነዋሪ ደግሞ በታጋቾች ሕይወት ላይ ይቀልዳሉ ብሎ ይወቅሳቸዋል። ይሄ ጦረኝነታቸው ዓለም አቀፍ ትኩረትን የሳበ መገለል እንዲገጥማቸው ያደረገ ክስተትን ወልዷል። እስራኤል በጋዛ የቀጠለችውን ጥቃት ዓለም አቀፉ ማህበረሰብ ኮንኗል። የአንዳንድ ሀገራት እርምጃ ግን በዚህ ብቻ አላበቃም። እንግሊዝ፣ ፈረንሳይ፣ ካናዳና አውስትራሊያን ጨምሮ ሌሎች ሀገራት ለፍልስጤም የሀገርነት እውቅና ሰጥተዋል። ኔታንያሁ በጋዛ ሐማስን ለማጥፋት ወታደራዊ ዘመቻ ጀምሬያለሁ ያለውም ቢሆን ዓለም አቀፉ ማህበረሰብ ሚስተር ሴኩሪቲ የሚባሉትን መሪ ያብጠለጠለ ነው። በጋዛ የሚካሄደው ወታደራዊ ጥቃት የማታቆም ከሆነ ለፍልስጤም እውቅና እንሰጣለን ሲሉ የነበሩ ሀገራትም በኔታንያሁ ላይ ተነስተውባቸዋል። እነ እንግሊዝም እውቅናን ለፍልስጤም ችረዋል። በኔታንያሁ ላይ የደረሰው ግን የተለየ ሆኗል። በተያዘው ሳምንት ራሳቸው ቢቢ በመንግስታቱ ድርጅት ንግግር ለማድረግ ተራቸው ደርሶ ወደ ንግግር ሰገነቱ ጉሮራቸውን ስለው ወረቀታቸውንም አዘጋጅተው ወጡ። በዚያ ወቅት ነበር የተለያዩ ሀገራት ተወካይ አምባሳደሮች አዳራሹን ለቀው መውጣት የጀመሩት። ቢቢ ንግግራቸውን በሚያደርጉበት ወቅት ብዙ አመራሮችና ዲፕሎማቶች አዳራሹን ጥለው በመውጣት ተቃውሟቸውን አሳዩ። የጉባኤው አዳራሽ በአብላጫው ባዶ ሆኖ ታየ። ከአዳራሹ ውጪም በታይምስ አደባባይ እስራኤል በጋዛ የከፈተችውን ጦርነት በመቃወም ሰላማዊ ሰልፎች ተካሄዱ። በንግግራቸው ወይ ፍንክች ያሉት ኔታንያሁ ለፍልስጤም እውቅና የሰጡ ሀገራትን ወርፈዋል። ለፍልስጤም ሀገርነት እውቅና መስጠት አይሁዳውያንን መግደል ውጤታማ እንደሚያደርግ ያሳየ አሳፋሪ ውሳኔ ያሉት። በእርግጥም ቢቢ ለእስራኤላውያን የበላይ ጠባቂ ናቸው። ለዚህም ነው ሚስተር ሴኩሪቲ የሚል ቅጽ የወጣላቸው። የኔታንያሁ ፖለቲካዊ ስብዕና የተመሰረተው የሀገሪቱን ደህንነት በማስጠበቅ ላይ ነው። የሀገሪቱን ደህንነት ለማስጠበቅ የማይፈነቅሉት ድንጋይ የለም ይባልላቸዋል። ለዚህ ደግሞ ስመጥር የታሪክ ተመራማሪ አባታቸው ተጽዕኖ አሳድረውባቸዋል። አባታቸው ቤንዚዮን ታዋቂ የታሪክ ምሁርና የጽዮናዊነት አራማጅ ነበሩ። ቤንዚዮን ቤተሰቡን ይዘው በ1963 ወደ አሜሪካ አቅንተዋል። በእስራኤል ታሪክ ላይ በርካታ ምርምርና ጥናቶችን አድርገዋል። ሌላው ዓለም ጸረ እስራኤል አቋም እያራመደ ነው የሚለውን አስተሳሰባቸውን በኔታንያሁ አእምሮ ላይም አስርጸዋል። ለዛም ነው ቢቢ የሀገሪቱን ደህንነት ለማስጠበቅ የማንፈለቅለው ድንጋይ የለም የሚሉት። ቢቢ ከዚህ ቀደም የእስራኤል ጠባቂ ሆኜ ነው መዘከር የምፈልገው ሲሉ ተናግረው ነበር። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በርካታ ዲፕሎማቶች ንጹሐንና ጥቃት የሚከፍተውን መሪ ንግግር አንሰማም በማለት ከአዳራሹ ቢወጡም ኔታንያሁ ምንም ሳይመስላቸው ንግግራቸውን አድርገዋል። ኔታንያሁ በንግግራቸው እርግማኑ ያሉትን ካርታ አሳይተዋል። በካርታው ላይ
በመካከለኛው ምስራቅ ኢራንን በእጅ አዙር የሚደግፉ ኃይሎቹ ያላቸውን አሳይተዋል። እስራኤል በሊባኖስ በሂዝቦላ ላይ ስለፈጸመችው ድብደባ ተናግረዋል። በየመን የሁቲ አማጽያን ላይ እና በሐማስ ላይ ጥቃት ማጠናከራቸውን ደረታቸውን እየደቁ ተናግረዋል። ቢቢ በዚህ ሳያበቁ በኢራን ላይ የፈጸሙትን ወታደራዊ ጥቃቶች በሐሴት አብራርተዋል። ባለፈው ሰኔ የኢራን የኒውክሌር ማብለያ ላይ ጥቃት ለማድረስ ያገዟቸውን ዶናልድ ትራምፕን አመስግነዋል። ሐማስ በእስራኤል ላይ የፈጸመውን ጥቃት ከ911 ጥቃት ጋር በማስተካከልም ሁለት ሀገራት ተመሳሳይ ጠላት እየተዋጉ መሆኑንም መናገራቸውም አግራሞትን አጭሯል። በአወዛጋቢው የፍልስጤም የሀገርነት እውቅና ጉዳይም አስተያየት ሲሰጡ ፍልስጤም ሀገሩን እንድትቀጥል እንደማይፈቅዱና አብዛኞቹ እስራኤላውያን እንደሚደግፏቸው ኔታንያሁ ተናግረዋል። የመንግስታቱ ድርጅት አጣሪ ኮሚሽን እስራኤል በጋዛ የዘር ማጥፋት ጭፍጨፋ ፈጽማለች የሚለውን ለመመርመር መወሰኑን አስመልክተው መሰረት አልባ ክስ ሲሉ አጣጥለውታል። የመንግስታቱ ድርጅት የሰብአዊ እርዳታ ክፍሎች እስራኤል ሆን ብላ ወደ ጋዛ የሚገባውን እርዳታ እየገደበች እንደሆነ ከዚህ ቀደም ገልጸዋል። ባሳለፍነው ነሐሴም በጋዛ ረሃብ መከሰቱን ድርጅቱ አስታውቋል። ኔታንያሁ ግን ይህንን ውድቅ አድርገዋል። ይሁን እንጂ ጠቅላይ ሚኒስትሩ ያደረጉት ንግግር በጋዛ በድምፅ ማጉያ እንዲተላለፍ ተወስኖ ነበር። የጋዛ ነዋሪዎችን ስልክ በመጥለፍ ንግግሩ በየስልካቸው እንደሚላክም ኔታንያሁ ጠቅሰዋል። በጋዛ ያሉ የቢቢሲ ምንጮች ግን ስልኮች ላይ ጠለፋ አለመኖሩን ጠቁመዋል። ኔታንያሁ በንግግራቸው ለታጋቾች አይዟችሁ ሲሉ ተደምጠዋል። የእኛ ጀግኖች ከተባበሩት መንግስታት ነው በቀጥታ እየተናገርኩት የምገኘው፣ ለሰከንድም አልረሳናችሁም። የእስራኤል ሕዝብ ከጎናችሁ ነው፣ እናንተን ወደ አገራችሁ ሳንመልስ አንቀርም ሲሉ መልእክት አስተላልፈዋል። በጋዛ 48 እስራኤላውያን ታጋቾች የሚገኙ ሲሆን 20 የሚሆኑት ደግሞ በሕይወት እንዳሉ ይታመናል። ይሁንና የኔታንያሁ ንግግር ተከትሎ ከወደ እስራኤል የተቃውሞ ድምፅ ተሰምቷል። የእስራኤሉ ተቃዋሚ ፖለቲከኛ ጸጉራቸው ነጭ ሽበት የወረራቸው አነጋጋሪው ይር ላፒድ ንግግር ሲያደርግ የተመለከትነው ሰው አልቃሻ ጠቅላይ ሚኒስትር ነው። ንግግሩ በቼክ አገላለጽ ተሞልቷል። የዲፕሎማሲ ቀውሱን ከመፍታት ይልቅ የእስራኤልን ነባራዊ ሁኔታ ወደ ባሰ ደረጃ ወስዶታል ሲሉ ተሳልቀዋል። ያይር ጎላን የተባሉት የእስራኤል ዴሞክራቲክ ፓርቲ መሪ ደግሞ ንግግሩ ተጎጂነት ይስተጋባበታል፣ የታጋቾችንና የተዋጊዎችን መስዋዕትነት የዘነጋ ነው፣ በድምፅ ማጉያ ድምፁ ማስተላለፍ ልጅነት፣ አላስፈላጊ እብደት ነው ሲሉ አጣጥለውታል። መነጽር ከዓይናቸው የማይወርደው የፍልስጤሙ ፕሬዝዳንት መሐሙድ አባስ ደግሞ በመንግስታቱ ድርጅት ጉባኤ ላይ ባስተላለፉት መልእክት በእስራኤላውያንና ፍልስጤማውያን መካከል ሰላም ለማውረድ ከዓለም መሪዎች ጋር ተባብረው ለመስራት ዝግጁ መሆናቸውን አስታውቀዋል። አባስ ለዓለም አቀፉ ማህበረሰብ የሰላም ጥሪያቸውንም አቅርበዋል። ኔታንያሁ ንግግር ካደረጉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች ጋዛ ላይ ስምምነት ላይ እየደረስን ይመስለኛል ብለዋል። ምን ማለታቸው እንደሆነ ግን በግልጽ አላስረዱም። ይሁንና ሁለቱ መሪዎች ያላቸው ጥብቅ ወዳጅነትና የሚሸርቡት ሴራ በጋዛ ያለውን ጦርነት በቶሎ እንዳይቋጭ አድርጎታል። በጋዛ የተኩስ አቁም ሊደረስ እንደሚችል በዓለም አቀፍ ብዙሃን መገናኛዎች ዘንድ ጭምጭምታዎች እየተሰሙ ይገኛል። የእስራኤል ዋና ተዋናይ ኔታንያሁ በሀገራቸው ታሪክ ብዙ ዘመንን ያስተዳደሩ ጠቅላይ ሚኒስትር ናቸው። በጋዛ ከሐማስ በሊባኖስ ከሂዝቦላህ ጋር ግብ ውስጥ ናቸው። ወዲያ ደግሞ እስራኤል ዋነኛ ጠላት ከምትላት ኢራን ጋር የተጎነታተሉ ይገኛል። እስራኤል ውስጥ ደግሞ በሙስናና ጉቦ በመስጠት ተጠርጥረው ክስ ቀርቦባቸዋል። ፈተና ውስጥም ናቸው። ኔታንያሁ ይህንን ክስ በፍጹም ሐሰት ሲሉ ያስተባበሉታል። ክሱ በጦርነቶች ምክንያት ተጓቷል። አንዳንዶች ኔታንያሁ በዚያም በዚህም ጦርነት ውስጥ የገቡት ችሎቶች ፊት ላለመቅረብ ነው የሚል ጥርጣሬን ይገልጻሉ። ቢቢ ቤንያሚን ኔታንያሁ ሚስተር ሴኩሪቲ በሀገሪቱ እስርን ያመልጡ ይሆን የሚለው የሁሉም ሰው ጥያቄ ነው። መልሱ ግን በጊዜ የሚመለስ ይሆናል።